السلام عليكم ورحمة الله وبركاته. ተወሰኑ ጥያቄዎችን እናያለን። ጥያቄዎቹ ብዙ ናቸው። ከወቅቱ ጋር ከሚሄዱት ቅድሚያ እየሰጠን ሰዓቷን እንጠቀማለን። ከዛ ባለፈ ሮብና እሁድ ከኢሻ እስከ ኢቃም ድረስ ያለው ሰዓት ረመዳን ላይ የፈትዋ ሰዓት ነው። እዛ ላይ የሚመለስ ይሆናል። የተቀረውን ደግሞ የዛዱል መዓድ ቴሌግራም፣ ዋትስአፕ ግሩፕ አባላት የሆናችሁ እዛ ላይ የምታገኙ ይሆናል። ቢስሚላህ ተራዊህ ላይ ሁለት ከግማሽ እየሰገድን እንቀራ ነበር። ነገር ግን ገጹን አሳንሰ ነው ተሐጁድ ላይ ከተራዊህ ቀጥለን ተሐጁድ ላይ ሰግደን ብናከትም ተሐጁድ የማይመጡ ሰዎች በተራዊህ ብቻ አጅር ሙሉ አጅር ይታመላቸዋል። ረመዳን ላይ ቢያንስ አንድ ጊዜ ቁርአንን ማክተም ተወዳጅ እንደሆነ በርካታ ፉቃሃዎች ገልጸዋል። ሁሌም ቢያንስ በየወሩ አንድ ቁርአን መختም አለበት። ረመዳን ላይ ሲሆን ይበልጥ ያስፈልጋል። በግል ከማክተም በተጨማሪ ደግሞ ሶላት ላይ ሆኖ አክትሞ የሚገኘው አጅርም ለየት ያለ ስለሚሆን የማድመጥን አጅርም ስለሚያስገኝ ቁርአን ለብቻው ሲቀራም አጅር አለው፣ ሶላት ውስጥ ተኮኖ ሲቀራ ደግሞ የበለጠ አጅር አለው ስለተባለ ሶላት ላይ አንዴ ለማክተም መሞከሩ መልካም ነው። ሙሉ ያከተመ ይሄን ያክል አጅር አለው ተብሎ በግል የተነገረለት ነገር የለም። ጥቅል የሆነ አጅር ነው ያለው። እንደው በውስጣችን 30 ጁዝ ባኸትም የማክተምን የኺትማን ዱዓ ባገኝ ብሎ የሚጓጓ ሰው ሙሉውን ካደመጠ ነው አክትሟል የሚባለው የማክተምን አጅር የሚያገኝ። ሆኖም ሙሉውን ማድመጥ ሙሉ ሲሰገድ መገኘት መታደም ያልቻለ ሰው አላህ ተባረከ ወተዓላ ረሕመቱ ሰፊ ነው። በሰማው ያክል ባደመጠው ያክል አጅርን ያገኛል። ሙሉ ግን አክትሟል የሚባለው ተራዊህም ይሁን ተሐጁድ ላይ የሚሰግድበት መስጂድ ላይ 30 ጁዝ ከተከተመ ነው። የግድ በተራዊህ ብቻ ወይም በተሐጁድ ብቻ ይባል። ተራዊህም ላይ ይሁን ተሐጁድም ላይ ይሁን እዛ የሚሰግድበት መስጂድ ላይ 30 ጁዝ ቁርአን አድምጦ ከጨረሰ አክትሟል ይባል። ተሐጁዱ ጉዳይ ሁሉም ሰው ላይ ሰግድም ስለሚችል ተራዊሁ ላይ ለማክተም ጥረት ቢደረግ የተሻለ ነው። የሌሊት ሶላት የጊዜ ገደብ የለውም። ከመግሪብ ጀምሮ እስከ ፈጅር ባለው ሰዓት ሁለት ረካ የፈለጉትን ያክል መስገድ ይቻላል። ተራዊህ ግን ከኢሻ በኋላ እንጂ አይሆንም። ከኢሻ ጀምሮ ተራዊህ ሰግዶ ዊትሩን የዘጋ ሰው ኋላ ላይ ተነስቶ ዊትር ሳይጀምር ሁለት ረካ መስገድ ይችላል። ዊትርን ነው ሁለቴ መስገድ ማይቻለው። ከኢማም ጋር ዊትር ዘግቶ የሄደ ሰው ቤት ገብቶ መስገድ ይችላል። ይሄን ሱሐቦች ያደርጉ ነበር። ዊትር ሊያመልጠኝ ይችላል ብለው ዊትር ሰግደው ከተኙ በኋላ
በኋላ እድሉን ካገኙ ተነስተው ሁለት ረካ ይሰግዱ ነበር። ይሄን ትልልቅ ሰሃቦችም ያደርጉ ነበር። በአንድ ሌሊት 2 ዊትር የለም ነው እንጂ የተባለው ይሄ ነጠላው መጨረሻ የሚሰገደው አንዱ እሱ ነው እንጂ 2 የመደጋገም የሌለበት። ተራዊህ ላይ ተሐጁድ ላይ ዊትር ከዘጉ በኋላ ቤት ሄዶ 2 ረካ መስገድ መስጂድም ቢሆን የሆነ ጥግ ላይ ሆነው ክፍቱን ሰዓት በሶላት ማሳለፍ ይቻላል። الصلاة خير موضوع ሶላት ከአጀንዳዎች ከጉዳዮች ሁሉ በላጩ ጉዳይ ሶላት ነው። የፈለገ ሰው ያብዛ የፈለገ ሰው ያሳንስ ብሏል። ይሄ ሐዲስ ለዚህ ግልጽ መልስ ነው። ዊትሩን ነው መደጋገም አይቻልም። ኢማም ሲሳሳት ማስተካከል ላይ በምን መልኩ መሆን አለበት? ኢማሙ ቂራአት ላይ ሲሳሳት ማስተካከያ በምን መልኩ መሆን አለበት? ይህን ሳምንት አብራርተናል። ኢማምን ለማረም መስፈርቶች አሉ፣ ስርዓቶች አሉት። አንደኛው ኢማሙ መሳሳቱን እርግጠኛ መሆን ያስፈልጋል። የተሳሳትኩ አንተ ልትሆን ትችላለህ። ቁርአን ላይ በብዙ መቶዎች የሚቆጠሩ 2000 የሚጠጉ ተመሳሳይ አንቀጾች አሉ። ተመሳሳይነቱ 100% ሊሆን ይችላል። ሱረቱ ተውባና ሱረቱ ሰፍ ላይ እንዳለው በግማሽ አንቀጽ ሊሆን ይችላል፣ በቃላት ሊሆን ይችላል፣ በመነሻና በማቆሚያ ሊሆን ይችላል። ብቻ በመቶዎች የሚቆጠሩ ተመሳሳይ አንቀጾች አሉና አንተ ተመሳስሎብህ እንዳልሆነ እርግጠኛ መሆን አለብህ። መሳሳቱ 100%። አንደኛ መስፈርት ይሄ ነው። ሁለተኛው አንተ የምትሰጠው እርማት ኢማሙ ጋር እንደሚደርስ እርግጠኛ መሆን አለብህ። ከኢማሙ ቅርብ መሆን አለብህ። ከአንተ የተሻሉ ለማረም ብቁ የሆኑ ኃላፊነት ያለባቸው ሰዎች አለመኖራቸውን እርግጠኛ መሆን አለብህ። ኢማሙም ቆም ማለት እርዱኝ ማለት አለበት። ኢማሙ ዝም ብሎ እስከሄደ ድረስ በማዕና ደረጃ ተቃራኒ የሆነ መልእክት ያለውን ነገር እስካልቀራ ድረስ እስካልቆመ ድረስ ማረም የለብህ። ስለዚህ ኢማሙ መሳሳቱን እርግጠኛ መሆን አለበት። ኢማሙ ለማረም ፋታ የሰጠህ መሆን አለበት። ወከዛልክ ኢማሙ ጋር ድምጽ እንደሚደርስና ካንተ ውጪ የሚያርመው ሰው እንደሌለ እርግጠኛ መሆን አለበት። ካልሆነ መረባበሽ ነው የሚሆነው፣ አይገባም። በየመስጂዱ ከኢማሞች ኋላ ኢማምን የሚያርሙ ሰዎች መመደብ አለባቸው። ካልሆነ ረብሻ ነው የሚፈጠረው። የሆነን ሱራ የቻሉ ሰዎች ሁሉ ዘለው ተነስተው ያርማሉ። አንዳንዴ ስተቱን ነው እርማት ብለው የሚያቀርቡትና ፈውዳ መኖር የለበትም። ኢማም እንደሚመደበው ሁሉ ከኢማም ኋላ ሐፊዝም ቢሆኑ ለጥንቃቄ ቁርአን ይዘው የሚከታተሉ ሰዎች መኖር አለባቸው። ጃሂል ከመሆኑ ጋር ሐፊዝ ካለመሆኑ ጋር ቁርአን ስለያዘ ብቻ ኢማም የተሳሳተ በመሰለው ቁጥር ሐውን ኻ አድርጎ ያነበበ ራሱ ኢማምን ለማረም መቸከል የለበትም። ይሄ የሚያደርጉ አሉ። ትክክል አይደለህም የሚሉ ህፃናት ተፈጥረዋል። ቁርአን ይዘው የተከታተሉ ኢማሙ ሲሳሳት ሶላቱን ረስተውት ትክክል አይደለህም ይላሉ። አላህን መስተዓን። ስለዚህ ይሄ ዲኑን ጨዋታ ማድረግ ነው የሚሆነው፣ አይገባም። ክቡር ነው ሶላት ነክ የሆነ ነገር በሙሉ ሊከበር ይገባዋልና ኢማም የሚያርሙ ሰዎች መኖር አለባቸው። ነቃ ያሉ መሆን አለባቸው። ኢማሙን እነሱ ካረሙ ይበቃል፣ ሌሎች ዝም ብሎ ማድመጥ አለባቸው። ወንዶች ሱሪያቸው ከወርማላ ወጣት ወርዶ ይሰጣሉ። አፈተከታቸው ላይ ሴቶችም ሰውነታቸው የሚያሳይ ልብስ ለብሰው ይሰጣሉ። ምን ይሆናል? ከሶላት መስፈርቶች ቅድመ ሁኔታዎች አንዱ ሰትሩል ዐውራ ነው። ሀፍረተ ገላን ዐውረትን መሰተር ነው። በሶላት ሰዓት መሰተር ያለበት ዐውራ የሴት ልጅ ሁለመናዋ ነው። ፊቷ ሲቀር እና መዳፏ ሲቀር እሱ ላይ ኺላፍ አለ። በተረፈ ሴት ልጅ ከፀጉሯ ከግንባሯ አንስተው እስከ እግሯ ጥፍር ድረስ ምኗን መገለጥ የለበትም። እጇን ቢሆን ወንድ ካለ ፊቷን ቢሆን መገለጥ የለበትም። ሴቶች እስከ ክርናቸው የታየ እግራቸው የታየ አንገታቸው የታየ የሚሰግዱት ሶላት ውድቅ ነው። ለሶላት ስትር የሚያደርግ ሙሉ ልብስ መያዝ አለባት ሴት ልጅ፣ ማዘጋጀት አለባት። የሰሃቦች ሱና ነው። ለሶላት ራሱን የቻለ ልብስ ይጠቀሙ ነበር። ለሶላት ራሱን የቻለ ልብስ ይጠቀሙ ነበር። ተነጀስ አልተነጀስ ያሉ ከመጠራጠር ነው። በቆሻሻ ልብስ ከመስገድም የሶላት ልብሴን አጣሁት ከማለትም አንድ ለሶላት ኮርነር ሊኖር ቤት ውስጥ አንድ የሶላት ቦታ የተከበረ ቦታ መስገጃ የሚቀመጥበት ልብስ የሚቀየርበት ልብ ሰብስቦ የሚሰገድበት ቦታ መኖር አለበት፣ ለወንድም ለሴት። በየቤቱ መስጂዶች ቢኖሩ ጥሩ ናቸው። የቤት መስጂድ ይባላል፣ ሙሰላ ይባላል። በየቤቱ አላህ ሰፋ አድርጎ ቤት የሰጠው ሰው አላህ አንድ መስጂድ ሊኖረው ይገባል። ሱና ሶላት የሚሰግዱበት፣ አዱሃ የሚሰግዱበት። ዑድር ኖሮ ወጥቶ መስገድ ያልተቻለ ጊዜ ላይ ሴቶችም ቢሆን ተሰብስበው የሚሰግዱበት በየቤቱ ሀብት አቅም ያላችሁ ሰዎች ቤታችሁ ላይ መስጂድ ይኖራችሁ፣ የቤት መስጂድ ይባላል። ሰፊ ቤትም የሌለው ሰው ካሉት ክፍሎች አንዱን ክፍል መስገጃ ይበለው። መስገድ የፈለገ ሰው ሁሉ ጀማማ ይወጅበት እዛ ሄዶ ይሰግዳል። ሐሳብ ለመሰብሰብ ሶላትን ለማክበር ጥሩ ነው። ሴት እጇ መዳፍ ላይ ራሱ ኺላፍ አለ ብለና ከመዳፍ አልፎ ከሰዓት ማሰሪያ አልፎ ወደዚህ መሄድ የለበትም። እሱም አጅነቢ ከሌለ ነው። እሱም መሸፈን አለበት ያሏል። ፊት ነው አጅነቢ እስከሌለ ድረስ መገለጥ አለበት የሚባለው። አጅነቢ ካለ ፊቷን መሸፈን አለበት። ጉርድ ለብሳ መስገድ የለባት። ጠባብ ልብስ ለብሳ መስገድ የለባት። ወንድም ሰፋ ያለ ረዘም ያለ ልብስ መልበስ አለበት። የወንድ የልብስ መጠን የልብስ እጥረት ባለበት ጊዜ ከጉልበት እስከ እምብርት ነው።
የልብስ እጥረት ባለ ጊዜ ልብስ አጣሁ ቢል አንድ ሰው ከጉልበትህ እስከ እምብርትህ መሸፈንበት ካገኘ ስገድ ግዴታ ነው። አማራጭ ካለህሳ ሁዱ ዚነተኩም ዒንደ ኩሊ መስጂድን ተብሏል። የክት ልብስህን ሰርግ ለመሄድ ስብሰባ ለመሄድ ግብዣ ለመሄድ እንደምትለብሰው ለሶላት ያማረ ልብስ ልበስ። ትከሻህ ላይ ምንም ሳይኖር ሶላት አትስገድ የሚል ሐዲስም አለ። ተውቢል ዋሂድ ተብሎ ነጠላ ብቻ ጣል አድርጎ አይሰገድም። አንገትህ ላይ ጠቅልለኸው ሸፍነህ ጎንበስ ቀና ስትል እንደማይገለጥ እርግጠኛ ሆነ እንጂ መስገድ የለብህም ተብሎ ሳለ ሾርት ለብሰው የሚሰግዱ አሉ። በተለይ የፈረንጆችን ሱና እየተከተሉ እሁድ ላይ ቅዳሜ ላይ ቁምጣ ለብሰው ነው የሚውሉት። ሀያም የላቸው ጉልበታቸው እየታየ መስጂድ ገብተው የሚወጡ አሉ። በዛው የሚሰግዱ አሉ። እንደው ሾርቱን ወደ ላይ ወደ ውጭ ሲወጡ ወደ ላይ አድርገውት ሲገቡ ዝቅ አድርገውትም ጉልበቷን ጫፏን ሊሸፍን ይችላል። ግን ለሩኩዕና ለስጁድ ሲንጠራሩ ጀርባቸው ወገባቸው ይገለጣል። ይሄ ሶላት ያበላሻል። አንድ የቀበሌ አስተዳደርና ላናግርህ ነው ወይም ልፈርምልህ ነው ና ቢልህ ቁምጣ ለብሰህ ትሄዳለህ? ያ አብደላህ ማለኩም ላ ተርጁነ ሊላሂ ወቃራ። አላህ ፊት ስንቆም አላህን ልናከብር ሶላትን ልናከብር የተኛውም ትልቅ ባለስልጣን ፊት ለመቆም ከምናደርገው ዝግጅት በብዙ እጥፍ የሚበልጥን ዝግጅት አላህ ፊት ለመቆም ልናደርግ ይገባናል። ደጋ ቀደምቶች እነ ኢማሙ ማሊክ ሌሎችም መስጂድ ሲሄዱ ለዕልም ሲሄዱ ወቢታሊ ወከዛሊክ ለሶላት ሲሄዱ አዲስ ልብስ ለብሰው ንጹህ ልብስ ለብሰው አምረው ሽቶ ተቀብተው ይሄዱ ነው። ዛሬ ይሄን ሽርጉድ የምናየው ለምንድን ነው? ለሰርግ ነው። ለሶላትማ ሲሆን ማታ ተኝቶ ለሀጩን ባፈሰሰበት ልብስ መጥቶ የሚሰግድ ሰው እናውቃለን። ከሰል በነካው ጋራዥ ላይ በተንከባለለበት ልብስ መጥቶ የሚሰግድ ሰው እናውቃለን። ለዱንያ ለሐላል ከስብ መንከባለልህ ክብር ነው በቦታው። መስጂድ ስትመጣ ደግሞ ያን አውልቀህ አስቀምጠኸው አላህ ፊት የምትቆምበትን ንጹህ ልብስ መልበስ መቻል አለብህ። አንዳችሁ ሁለት ልብስ መያዝ ያቅተዋል እንዴ? ለሚህናው ለሙያው ለሥራው አንድ ልብስ ለሶላቱ አንድ ልብስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መመሪያችን ከነቢ ነው የምንወስደው። አራያችን እሳቸው ናቸው። ምን ቢያጣቸው ሁለት ልብስ ያጣም ሶስት ልብስ ያጣም። በሥራ መቁሸሽ መንከራተት ክብር ነው በቦታው በሰዓቱ። ግን እስከዛ እስከነ ዘይቱ እስከነ ከሰሉ እስከነ አቧራው መስጂድ ገብተህ መስጂድ ማቁሸሽ የለብህም። እስከነ ጉርድ ልብስህ መስጂድ ገብተህ መስገድ የለብህም። መስጂድ የማን ቤት ነው? የአላህ ቤት ነው። ኸይሩ አልቢቃዒ መሳጅዱሃ ኢማም ሙስሊም የዘገቡት ሐዲስ ነው። ማዕና ምድር ላይ ካሉ ስፍራዎች ሁሉ አላህ ዘንድ ይበልጥ የተከበረ ቦታ መስጂድ ነው። ምድር ላይ ካሉ ስፍራዎች ሁሉ በጣም አላህ ዘንድ የተወገዘ ቦታ ገበያ ነው ብሏል። መስጂድ መዘውተር አብዛ፣ መቆየት አብዛ፣ የመስጂድን ክብር ጠብቅ። ገበያ ደግሞ ካልተገደድክ አትግባ፣ ከገባህም ቶሎ ውጣ ማለት ነው። ስለዚህ ለሶላት ራሱን የቻለ ልብስ ሊኖረን ይገባል። ቢቻል ሁሉም ሰው ጀለቢያ ቢለብስ ጥሩ ነው። ከዚህ አንፃር ጀለቢያ ምንም የመገላለጥ ነገር አይኖረውም። ጀለቢያም ላይ ከልክ በላይ የሚያሳጥሩ ሰዎች አሉ። እስከነ ባታቸው እስከነ ጉልበታቸው አካባቢ የሚለብሱ ሰዎች አሉ። ይሄ ላሸክ ሶላት ላይ አደጋ ነው። አብዝተው ጀለቢያውን ያሳጥሩታል። ለስጁድ ሰውነታቸው ሲለጠጥ ለሩኩዕ ሲለጠጥ ጉልበታቸው ሊታይ ምንም አይቀረው። እስከ ባት አሳጥሩ የተባለው ሼክ በክር አቡ ዘይድ ሌሎችም እንዳሉት ሽርጥ ሲሆን ነው። ወገብ ላይ የሚጸና ነገር ሲሆን ነው። ሱሪ ወገብ ላይ ይታሰራል፣ እስከ ባታ ያሳጠረው ችግር የለውም። ሽርጥ ወገብ ላይ ይታሰራል፣ እስከ ባታ ያሳጠረው ችግር የለውም። ጀለቢያ ሲሆን ግን እንደ ሽርጥና እንደ ሱሪ አይደለም። ምክንያቱም የላይ የሰውነት አካላት ሲንቀሳቀሱ አብሮ የሚነሳ ነገር ስላለ ጀለቢያ እስከ ባታ አይታጠርም፣ ከባት ዝቅ ብሎ ነው መሆን ያለበት ብለዋል በርካታ ሙሐቂቅ የሆኑ ሊቃውንት። በረመዳን የፈስራ አድርጎ ከፋራ ሳይወጣ የሆነ ሰው ምንድን ነው ማድረግ ያለበት? ቤተሰቦቹ ከፋራ ያወጡለታል። ጾም ያለበት የሞተ ሰው ወልዩ ወዳጁ ቤተሰቡ ወራሹ ይጹምለት ተብሏል። የግድ ወራሽ መሆን የለበትም። ወራሽ ያልሆነም ይሁን ወዳጅም ይሁን የሩቅም የቅርብ ዘመድ ሊጾምለት ይችላል። የስለት ጾም ያለበት ሰው የረመዳን ጾም ያለበት ሰው እንደሚጾምለት ሁሉ የከፋራ ጾም ያለበት ሰው የከፋራ ጾሙ በረመዳን ግንኙነት በማድረግ ሊሆን ይችላል፣ ከባድ ወንጀል ነው። የሰው ነፍስ በማጥፋት ሊሆን ይችላል። አንዳንድ ቅጣታቸው ጾም የሆነ ወንጀሎች አሉ፣ ጥፋቶች አሉ። እንደዚህ አይነት የቅጣት ጾም ኖሮበት የሞተ ሰው ቤተሰቦቹ ይጾሙለታል። ከጾም ውጪ አማራጭ ምግብ ያለው ላይ ቤተሰቦቹ ያበሉለታል። ለምሳሌ የግብረ ስጋ ግንኙነቱ ጾም ላይ ሆኖ ግንኙነት አድርጎ ጾሙን ያፈረሰ ሰው ወንጀለኛ ነው፣ መቶበት አለበት፣ ቀኑን ቀባ ማውጣት አለበት፣ 60 ቀን በተከታታይ መጾም አለበት። ሻህሬን ሙተታቢዒን 2 ወር በተከታታይ መጾም አለበት። 60 ቀን ላይ ሆነም በ29 ላይ ያልገ ይችላል። ብቻ 2 ወር አከታትሎ መጾም አለበት። ይሄን ካልቻለ በበቂ ምክንያት ምግብ ማብላት ይችላል። ስለዚህ ምትክ ያለው ከሆነ ከጾም ውጪ ምትክ ያለው ከሆነ ቤተሰቦቹ ምትኩን ያደርጉለታል። ወይ መጾም ወይ ማብላት ይሆናል። የማብላት ምትክ የሌለው አለ። ለምሳሌ ነፍስ ማጥፋት፣ ነፍስ ያጠፋ ሰው ቅጣቱ ጾም ነው። እዛ ላይ አብሉ የሚል የለም። ስለዚህ ያለው አማራጭ ቤተሰቦቹ መጾም ነው። አብዛኛው ትልቅ አባቶች በስራ ሲሰሩ ስህተት
ይችላሉ። ሲያርሙ ጀምሮ ከሩኩ ከቀናሲሉ ተስተካክሎ ሳይቆሙ በዛው ወደ ስጁድ ይወርዳሉ። ሰማይ ያንጋጥጣሉ። ወደ ጎን ይመለከታሉ። ከሩኩዕ ሲነሳ ጀርባውን ቀና አድርጎ ረጋ ብሎ የማይቆም ሰው አላህ ሶላቱን አይለትም ተብሏል። ሶላቱን አይቀበለውም ማለት ይሄ የሙናፊቅ ሶላት ነው ተብሏል። ነብዩ አለይሂ ሰላቱ ወሰላም ከሩኩዕ ተነስተው ይቆሙ ነበር። ስጁድ መውረድ እንዳለባቸው ረስተው ነው እንዴ እስኪባል ድረስ ከአንደኛው ስጁድ ተነስተው መሃል ላይ ቁጭ ይሉ ነበር። ሁለተኛ ስጁድ መውረድ እንዳለባቸው ረስተው ነው እንዴ እስኪባል ድረስ ተብሏል። ስለዚህ ጡማኒና የጎደለው ሶላት፣ እርጋታ የጎደለው ሶላት ተቀባይነት ስለማይኖረው ለሶላቱ የሚጨነቅ ሰው ከእንዲህ አይነቱ ድርጊት መታቀብ አለበት። ወደ ሰማይ ማየት ደግሞ በግልጽ ሐዲስ ተከልክሏል። ሶላት ሲሰገድ መታየት ያለበት ወደ ስጁድ ነው፣ ከእግር እስከ ስጁድ ነው። ከበዛ ካለ አንድ ሰው ወደፊት ለፊት ማየት ይችላል፣ ግራ ቀኝ ሳይ። ያም ቢሆን ይወሰውሳልና የተወገዘ ነው። ወደ ስጁድ ስፍራ ነው መታየት ያለበት። ይሄን ያላደረገ ሰው ሶላቱ የአካል እንቅስቃሴ ነው የሚሆነው። ሶላት በማጉደል ሶላትን በመናቅ ወንጀል አላህ ዘንድ መጠየቁ የማይቀር ነው። ኡስታዝ አላህ ረጅም ሀያት ተአፊያ ጋር እንዴት ነው በዚህ ዘመን ሰላታችንን ልባችን የምንቆጣጠረው? በዚህ ዙሪያ ራሱን የቻለ ትምህርት ተሰጥቷል። ሶላት ላይ ኹሹዕ እንዲኖረን የሚያግዙ ነገሮች የሚል ርዕሱን በትክክል አላስታውስም። ሶላት ላይ ኹሹዕ እንዲኖረን የሚያግዙ ነገሮች ተብሎ ትምህርት ተሰጥቷል። ከዚህ በፊት ሶሻል ሚዲያ ላይ ፈልጎ ማድመጥ ይቻላል። ሰፊ መብራሪያ ለማግኘት እንደ ዋና ሶላት ላይ ኹሹዕ ለማግኘት ሐሳብን ለመሰብሰብ ከመጀመሪያ ጀምሮ የሶላትን ህግጋት ማወቅ ነው። የሶላትን ደረጃ ቀድሩን ማወቅ ነው። ሰማይ ምድሩ ጋራው ሊሸከመው የከበደውን እምቢ ያለውን ይቅርብኝ ያለውን አማና ነው ተሸክሜ ያለሁት የሚል የመስኡልያ የኃላፊነቱን ደረጃ ማወቅ ነው። ሁለተኛ ስንሰግድ የቆምነው አላህ ፊት እንደሆነ ማወቅ፣ ሶላት ወደ አላህ የሚቀርብ ቁርባን እንደሆነ ስጦታ እንደሆነ ልብ ማለት ነው። ባለስልጣን ፊት ቆሜ ወደፊት ወደ ኋላ እንደማልለው ሰውነቴን ማከክ ትዝ እንደማይለኝ ሁሉ ከዛ በላይ አላህ ፊት ስቆም አደብ ልይዝ ሰውነቴን ሰብሰብ ላደርገው ይገባል ተብሎ ማለት እንደዚሁ። ይሄም ማለት ለኹሹዕ ከሚያግዙ ነገሮች መሃል አንዱ ነው። ሌላው የምንቀራውን ቁርአን የምንለውን ዚክር ማዕናውን ማስተዋል ማስተንተንም ኹሹዕ እንዲኖር ያግዛል። የምንቀራውን አንቀጽ ሱራ የምንለውን ዚክር የምናደርገውን ዱዓ ማዕናውን ማስተንተን ኹሹዕ እንዲኖረን ያግዛል። ወከዛሊክ በቀሪ ህይወት ጠቅላላ ከሶላት ውጪ ባለን ህይወት አይንን ሰበር ማድረግ፣ ምላስን መጠበቅ፣ ልብን መጠበቅ፣ ከሹብሃ መራቅ፣ ከወንጀል መራቅ ሶላት ውስጥ ለሚኖረን ሁኔታ ትልቅ አስተዋጽኦ ያደርጋል። ከሶላት ውጭ ምላሱ ልቅ የሆነ ሰው አይኑ ልቅ የሆነ ሰው ሶላት ላይ ከሶላት ውጪ ያያቸው ያደረጋቸው ነገሮች የመጡ ሐሳቡን ይሰርቁታል፣ ጥሩ ሰላት እንዳይኖረው ያደርጋል። ስለዚህ ሶላት ላይ አላህን መፍራት የፈለገ ሰው ከሶላት ውጪ አላህን መፍራት አለበት። የሚበላውን፣ የሚለብሰውን፣ የሚጠጣውን ጠቅላላ ሐሉን ከሶላት ውጪ ያለውንም ሐል ለሶላቱ ሲል መቆጠብ አለበት፣ መገደብ አለበት። የሚበላው፣ የሚጠጣው፣ የሚለብሰው ሐራም የሆነ ሰው የሚሰግደው ሶላትም ተቀባይነት ማግኘቱ አጠራጣሪ ነው። ዱዓው ተቀባይነት እንደሌለው ነብይ ተናግረዋል አለይሂ ሰላቱ ወሰላም። ስለዚህ ኹሹዕ ያለውን ሶላት አላህ እንዲረዝቀን በቀሪ ህይወታችን በጠቅላላ ህይወታችን ከአላህ ጋር ባለን ግንኙነት አላህን ፈሪዎች መሆን አለብን። አይናችን ሰበር ማድረግ፣ መላሳችንን መጠበቅ፣ ከውሸት መራቅ፣ የሰው ሐቅ አለመንካት፣ እውነተኛ ትክክለኛ ሙስሊም መሆን። ሌላው ሶላት ላይ ኹሹዕ እንዲኖር የሚያግዘው ሐሳብን የሚሰርቁ ነገሮችን ጨርሶ ወደ ሶላት መግባት ነው። የሆነ ነገር እየጠበቁ አለመስገድ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሽንት ያጣደፈው ሽንቱን ለመመለስ የታገለ ሶላት የሚሰግድ ሰው ሶላት የለውም ብለው። እራት ቀርቦ ተርቦ ሳለ እራት የቀረበለት ሰው እራቱን ቀድሞ ይብላ ብለዋል። ስጦታ ልብስ ተሰጥቷቸው ነበረ። ለብሰው ሰገዱና ሶላት እንዳለቀ አውልቀው ጣሉት። ይሄን ወስዳችሁ ስጡት ለሰውየው፣ ሌላ ቀይራችሁ አምጧል። ለምን ሲባሉ አልሀትኒ አኒፈና፣ ይሄ ልብሱ ላይ ያለው ጥለቱ ዥንጉርጉሩ ነገር ሶላቴ ውስጥ አዘናጋኛ ነው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሶላት ውስጥ ከመግባት በፊት ሐሳብ የሚሰርቁ ነገሮችን ማስወገድ ያስፈልጋል። ሐሳብ የሚሰርቁ ነገሮች ቁሳዊ ሊሆኑ ይችላሉ። የዥንጉርጉር መስገጃዎች ላይ አለመስገድ፣ ሰው የሚተላለፍበት በብዛት የሚያልፍበት ቦታ ላይ አለመስገድ፣ ከቴሌቪዥንና ከመሰል ነገሮች ፊት ህፃናት ጫጫታ በሚበዛበት ቦታ አለመስገድ፣ ቦታ ማመቻቸት። ሌላው ሐሳብን የሚሰርቅ ነገር ሊሆን ይችላል። ስልክን ሳይለንት ማድረግ፣ የለበሱትን ልብስ ለሶላት የሚመች ማድረግ፣ እነዚህና መሰል አስባቦችን ማሟላት ለኹሹዕ ያግዛል። ሌላውና ትልቁ ዱዓ ማድረግ ነው።
አላህ ሆይ አንተ የምትወደውን አይነት አንተ የምትቀበለውን አይነት ሶላት ለመስገድ አብቃኝ ብሎ አላህን መለመን ነው። አላህ ከለመኑት ይሰጣል። አላህ ተባረከ ወተዓላ ጣዕም ያለው ሶላት ሁሹ ያለው ሶላት ከወፈቃቸው ባሮቹ ያደርገን። ያለፈው ሳምንት ላይ ከኢማም ጋር በመሰለበት ጊዜ ኢማሙ መከተል ነው ያለበት። ኢማሙ ፋቲሃ ሲቀራ መቅራት የለበትም ብዬ ሳስተምራቸው ማሁን እንዴት ያለ ፋቲሃ አይቀራም ሰላት አይሆንም ብለው ተከራከሩኝና ስለዚህ ቢደግሞ ለማስረጃው ሌላው ሀይል በሚሆንበት ጊዜ ቁርአን መቅራት እንችላለን። በተለይ በረመዳን ጁዝ ማህበር ሌላው ሰላት ስንዘግ ቤት ውስጥ የማያውቅ ሰው ጋር እሱን ኢማም አድርጎ መከተል ይቻላል። የመጀመሪያው ጥያቄ ማእሙም ከኢማም ኋላ የኢማሙን የሚሰማበት ላይ መቅራት የለበትም። ሳምንት አብራርተናል በሚገባ እስከነ ማስረጃው። አዎ ኺላፍ አለበት ብለናል። ጅምሁሮቹ ብዙ የፊቅህ ሊቃውንት ማእሙምም መቅራት አለበት ብለዋል። ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ የሚለውን ይዘው ነገር ግን ደግሞ ሌሎች ማስረጃዎች አሉ፣ ቁርአንም ጭምራል። ፈኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ኢማም አሕመድ ለሶላት ፈስረውታል፣ ሌሎቹ ለኹጥባ ፈስረውታል። እውቀት ባህር ነው ብያቸዋለሁ። በተማርን ቁጥር በሰማን ቁጥር እያንዳንዱ የሚነሱ ነጥቦች እውቀት ዳርቻው ሩቅ የሆነ ባህር እንደሆነ ያሳየን ነውና ለዋና ተዘጋጅተን ገብተን በጥንቃቄ ያደነን እውቀት ያደነን መሄድ አለብን እንጂ አንዱን ይዘን ሌላኛውን መጣል የለብንም። ቁርአን ሲቀራ ዝም በሉ ተብሏል። ቁርአንን ትሻሙኛላችሁ እንዴ ከኔ ኋላ እንዳትቀሩ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያ ላይ ከፋቲሃ ኋላ አትቅሩ ብለው ነበር፣ ከፋቲሃ ውጭ አትቅሩ ብለው ነበር። ሌላ ጊዜ ደግሞ ፋቲሃንም ቢሆን አትቅሩ፣ ኢማም ከቀራ የኢማም መቅራት ለማእሙምም ጭምር ነው ብለዋል ነብይ የሚል ሐዲስ አሳልፈናል። አቡ ሁረይራ ምን አሉ? ሰሐቦች ከዚህች ቀን በኋላ መቅራት አቆሙ። ፈንተህናሱ ቦታው ላይ ያሉ ሰዎች እኮ ማለት ሁሉም ሰሐቦች ነብዩ ማሊ ኡናዚዑል ቁርአን ለምንድን ነው ቁርአንን የምትሻሙኝ አሉ። ፋቲሃንም መቅራት አቆመን ከዛ በኋላ። ስለዚህ ከኢማም ኋላ ማእሙም ፋቲሃ ይቅራ የሚለው ምን ሆኗል አሉ ኢማሙ አልአልባኒ፣ ነስኽ ተደርጓል፣ ተሰርዟል። መጀመሪያ ጊዜ ነበረ ማእሙም ከኢማም ኋላ ይቅራ የተባለው። መጀመሪያ ላይ ከፋቲሃ ውጭ አትቅሩ አሉ። መለስ ብለው ቆይተው ደግሞ ፋቲሃም አትቅሩ አድምጡ አሉ። ኢማም ከቀራ ይበቃል አሉ። ይሄ ነው ማስረጃው። ፋቲሃን ያልቀራ ሶላት የለውም አልተባለም ወይ? ለብቻው ሲሰግድ ነው። አንድ ኢማም ሆኖ ሲሰግድ ነው። ሁለት የኢማሙን ካልሰማ ነው። ሶስት አብዛኛው ሶላት ላይ ነው። አራት አልሁክሙ ሊልጋሊብ ይባላል። አንድ ነገር ተጥቢቅ የሚደረገው በጋሊቡ ያለ ፋቲሃ ሶላት የለም አሉ። ማእሙምም ቢሆን አው አብዛኛው ላይ ማእሙም እየተገበረው ነው። መግሪብ ላይ የመጨረሻ አንድ ረካ ላይ ይቀራል። ኢሻ ላይ የመጨረሻ አንድ ረካ ላይ ይቀራል። ማእሙምም ኢማምም የሚቀራባቸው ረካዎች ማእሙም ከማይቀራባቸው በለጡ። ስለዚህ ቀርቷል ማለት ሸሪዓ አንድ ነገር ካዘዘ ጋሊብ አህዋሉ ላይ ከተተገበረ ተተግብሯል ማለት። ዙህር አራቱም ላይ ይቀራል፣ አሱር አራቱም ላይ ይቀራል። ስንት ሆነ? 8 ረካ። ኢሻ 2 ረካ ላይ ይቀራል፣ የመጨረሻው 10 ረካ። መግሪብ የመጨረሻው ረካ ላይ ይቀራል። ስንት ሆነ? 11 ረካ ላይ ኢማም ማሙም ይቀራሉ። ማሙም አይቀራው መቼ ነው? ፈጅር 2 ረካ፣ ኢሻ 2 ረካ፣ መግሪብ 2 ረካ። ስንት? 6 ለ11። ስለዚህ ማሙም ቀርቷል እኮ ማለት። ስለዚህ ጋሊቡ ላይ ከቀራ ሐዲሱን ተግብረኸዋል ማለት ነው። በዚህ መልኩ ያለው ነገር ማስረዳት ነው። ኺላፍ አለበት። እኛ በዚህ ነው የምንሄደው ያለ ሰው መንገዱ ክፍት ነው። ኺላፍ ረሕመት ነው የሚባለው ይሄኔ ነው። ኢማም ሻፊዒ ይቀራሉ፣ ሌሎች ደግሞ አይቀረማሉ። በሁለቱም በሶስቱም በአራቱም የምትሄድ ያስኬዳል። በሁሉም ዑለሞች ስምምነት ከአራቱ መዝሀቦች በአንዱ ጌታውን የተገዛ ሰው ዒባዳው መቅቡል ነው። አልሐምዱሊላህ አላ ረሕመቲል ኢስላም ወኒዕመቲ ሰዓ። ከአራቱ መዝሀቦች በአንዱ ሄዶ ጌታውን የተገዛ ሰው ዒባዳው ትክክል ነው። ረመዳንም በል ሐጅም በል ሶላትም በል ፍቺም በል የትኛውም የዲን ህግጋት አራት መዝሀቦች አሉት። መዝሀብ አቢ ሐኒፋ ረሒመሁላሁ ተዓላ ረግመን ዐን ሁኑፊል ሐዳድያ ወአህሊ ተክፊር አቡ ሐኒፋን ካፍር ናቸው የሚላሉ ራሳቸው እስልምናቸውን መገምገም ያለባቸው ናቸው። አቡ ሐኒፋ ኢማም ናቸው፣ የሙስሊሞች ኢማም ናቸው። ኢማም ሻፊዒ በሰገድኩ ቁጥር ሶላት በሰገድኩ ቁጥር ዱዓ አደርግላቸዋለሁ ብላ የፊቅህ በሩ ዝግ ነበር፣ አቡ ሐኒፋ መጥቶ ነው የከፈተው ብላ። ለካፍር ነው ይሄን ሁሉ የሚያደርጉት ኢማም ሻፊዒ። አሁን ላይ በተደጋጋሚ ቅድም እንደገለጽነው ሶሻል ሚዲያ ላይ የማይሰማ ጉድ የለም። አቡ ሐኒፋ ካፍር ነው የሚል ወጣት ታገኛለህ። ነሰላሁ ሰላም አለይሂ ያልበሰሉ ራሳቸውን የማያውቁ ሱሪያቸውን የውስጥ ሱሪ ልብሳቸውን አስተካክለው መልበስ ማይችሉ የዑለሞች አናት ላይ ፊት የሚሉ ጃሂሎች ናቸው።